ባለፉት 50 ዓመታት የሰው ልጅ ታሪክ ውስጥ ትልቁ ግኝት ምንድነው? ኢንተርኔት፣ ስማርት ስልክ ወይስ የጠፈር ጉዞ? መልሱ ምናልባትም በአይናችን በቀላሉ በማናየው ነገር ግን ሁሉንም በጀርባው ተሸክሞ በቆመው አንድ ትንሽዬ ቺፕ ውስጥ ይገኛል። ይህ የሰሌዳ ቁራጭ ጂፒዩ ይባላል። ዓለምን በሁለት የከፈለ የኤሌክትሮኒክስ አውሬ፣ በአንድ በኩል የማይታዩ የሂሳብ ስሌቶችን በሰከንድ ትሪሊየን ጊዜ እየሰበረ፣ በሌላ በኩል ደግሞ እኛ እንደ አምላክ የምናያቸውን ዲጂታል ዓለማትን እየፈጠረ ይገኛል። ዛሬ የሰው ልጅ አቅምን ወደ ማይታወቅ ደረጃ ያሸጋገረውን የጂፒዩን አስገራሚ ጉዞ እናያለን። ለግማሽ ክፍለ ዘመን ዓለምን የመራው ሲፒዩ ሴንትራል ፕሮሰሲንግ ዩኒት ነበረ። ሴንትራል ፕሮሰሲንግ ዩኒት ብቸኛ ሯጭ ነው። ምንም እንኳን በጣም ፈጣን ቢሆንም አንድን ስራ ሳይጨርስ ወደ ሌላኛው መሻገር አይችልም። ይህ ሲኩዌንሻል ፕሮሰሲንግ ይባላል። ነገር ግን ዓለም ተቀየረች። በድንገት በሚሊዮን የሚቆጠሩ ስራዎች በአንድ ጊዜ የሚሰሩ መሳሪያዎች አስፈለጉ። እዚህ ጋር ነው ጂፒዩ የሚመጣው። ጂፒዩ በሺህ የሚቆጠሩ ትናንሽ ኮሮች አሉት። እያንዳንዱ ኮር በአንድ ጊዜ ስራ ይጀምራል። አንድን ፎቶግራፍ ለማሳየት ሲፒዩ ነጥቦችን ወይም ፒክስሎችን አንድ ባንድ ሲያስቀምጥ፣ ጂፒዩ ግን በሚሊዮን የሚቆጠሩትን ነጥቦች እንደ ዝናብ በአንድ ጊዜ ያዘንባቸዋል። ይህ ፓራሌሊዝም የተባለ ጥበብ ነው ዛሬ የምናየውን እጅግ ጥራት ያለውን ቪዲዮ እና ግራፊክስ የፈጠረው። የጂፒዩ መገኛ የላብራቶሪ ምርምር አልነበረም፣ የልጆች ጨዋታ ነበር። በ90ዎቹ መጨረሻ ናቪዲያ የተባለ ኩባንያ የመጀመሪያውን ጂፒዩ ለገበያ ሲያቀርብ ዓላማው አንድ ነበረ፣ ጌሞችን ማሳመር። ነገር ግን የሰው ልጅ ምናብ እያደገ ሲሄድ በጌም ውስጥ ያለው ብርሃን፣ ጥላና ነጸብራቅ ከእውነተኛው ዓለም ጋር እኩል መሆን ነበረበት። ለዚህ ደግሞ የፊዚክስ ሕጎችን በዲጂታል መንገድ ማስላት የሚችል ኃይል አስፈለገ። ጂፒዩ ከጨዋታ መሳሪያነት ወጥቶ ወደ ዲጂታል ፈጣሪነት የተሸጋገረው በዚሁ ፍላጎት ምክንያት ነው። በድሮ ጊዜ ጂፒዩ የሚገዛው ለልጆች ነበር፣ ሱፐር ማሪዮን ለማየት። ነገር ግን በ2009 እንደ አውሮፓውያን አቆጣጠር አካባቢ አንድ ትልቅ ለውጥ መጣ። ሳቶሺ ናካሞቶ ቢትኮይንን ሲፈጥር ሰዎች አንድ ነገር አስተዋሉ። ቆይ ቢትኮይን ለመስራት የሚያስፈልገውን የሂሳብ ስሌት ለካስ በጂፒዩ ቢሰራ ይፈጥናል አሉ። የዓለም ጂፒዩዎች በሙሉ የዲጂታል ወርቅ ፍለጋ ማይኒንግ ላይ ተሰማሩ። ጂፒዩ ከመጫወቻነት ወደ ገንዘብ ማተሚያነት ተቀየረ። ዋጋው ሰማይ ነካ። ለምን? ምክንያቱ ደግሞ ጂፒዩ አዲሱ ወርቅ መሆኑ ታወቀ። የጂፒዩ ጥቅም በምድር ላይ ብቻ አያበቃም። ከቢሊዮን ብርሃን ዓመታት ርቀት የሚመጡ የጠፈር መረጃዎችን ለመተንተን፣ አዳዲስ መድኃኒቶችን በሰከንድ ውስጥ ለመሞከርና የአየር ንብረት ለውጥን ለመተንበይ ጂፒዩ ብቸኛው ተስፋችን ነው። ዛሬ ጂፒዩ የዓለም አቀፍ የጂኦፖለቲክስ ማዕከል ሆኗል። ሀገራት የጦር መሳሪያ ሳይሆን የጂፒዩ ቺፖችን ለመቆጣጠር እየተሻሙ ነው። ምክንያቱም በቀጣዩ ዘመን የበላይ የሚሆነው ብዙ ወታደር ያለው ሳይሆን ብዙ የማስላት አቅም ወይም ኮምፒውቲንግ ፓወር ያለው ነው። እኛ አሁን የምንገኘው በአንድ ትልቅ የታሪክ መስቀለኛ መንገድ ላይ ነው። ጂፒዩ
ከግራፊክስ ካርድነት አልፎ የሰውን ልጅ የማሰብ አቅም የሚያራዝም ተጨማሪ አንጎል ሆኗል። ቴክኖሎጂው እኛን ወዴት ይወስደናል? ወደ ብሩህ ተስፋ ወይስ ወደማናቀው ስጋት? መልሱ ያለው በቴክኖሎጂ ውስጥ ሳይሆን እኛ በምንጠቀምበት መንገድ ላይ ነው። አንድ ነገር ግን እርግጠኛ ነው። የወደፊት ዓለም በሰከንድ ትሪሊየን ጊዜ በሚያሰሉ ፒክሰሎችና ቁጥሮች ላይ እየተገነባ ነው። ከጥቂት ዓመታት በፊት የቪዲዮ ጨዋታ ግራፊክስን ለማሳመር የተፈጠረው ቺፕ ዛሬ የሰውን ልጅ ዕጣ ፈንታ እየቀረጸ ነው። የሲሊኮን አውሬው እየተራበ ነው፣ እየተማረ ነው፣ እያሰላ ነው። እናም ይህ ጉዞ ገና ረጅም ነው። የወደፊቱ ዓለም ሕንፃ በእነዚህ ትናንሽ ሲሊኮን ቁርጥራጮች ላይ እየተገነባ ነው። እናንተስ ለዚህ አብዮት ዝግጁ ናችሁ? እንደዚህ አይነት አስደናቂ የቴክኖሎጂ ታሪኮች ለማየት ቻናላችንን ሰብስክራይብ ማድረግ አይረሳ። እስከዚያው ቸር ሰንብቱ።